ኦ ወተት ለምትጠጣው ሁሌ ነው የምጠይቃት እሷ እዚህ ነው የምትማረው ሁሌ ነው። እሺ በመጀመሪያ ፈቃደኛ ስለሆናችሁልኝ አመሰግናለሁ። ብዙ ጊዜ ከጥያቄዎች አስቀድሜ አንድ ነገር እጠይቃለሁ። በህይወታችሁ ውስጥ የተማራችሁት የተረዳችሁት ይሄ ነገር ጠቅሞኛል የምትሉት ነገር ለእናንተ ምንድነው? በቃ የተረዳሽው ላይፍ ለሰንሽ ከላይፍ ለሰንሽ ውስጥ የተረዳሽው የተማርሽው ላንቺ ጠቅሞኛል የምትይ ምንድነው? ከምን ወይ እንደሆነ እኮ ግራ ገብቶኝ ነው። ሳምባዲ ሊመክርሽ ይችላል። አሁን ለምሳሌ ላይፍ ምን አስተማረችሽ በትንሹ? ለምሳሌ የሆነ ተስፋ ያለ መቁረጥ ምናምን እና በቃ ያ ከዛ ሁሉ ጊዜ ሆፕ አለ። ሁሌ በቃ የሆነ ተስፋ ስትቆርጥ የሆነ ነገር አለና ስትሮንግ መሆን በጣም ደስ ይላል። እሺ ያ ስትሮንግ መሆን ምንም ፈተና ቢያጋጥመንም ምናምን እንደሚያልፍ አስበን ጠንካራ መሆን እንዳለብን ብዙ ነገር ሊያጋጥም እንደሚችል ህይወት ውስጥና ከዛ መማር እንዳለብን። ኦኬ ደስ ይላል። አንቺ እስካሁን ወደ 4 ልጆች ጠይቄያለሁ፣ ግን እንደዚህ የሚያረካ መልስ አልሰጡኝም። አይገርምሽ? ደስ ይላል። እሺ ወደ ጨዋታችን እንሂድ። 3 ጎረቤታሞች አሉ። አቶ አበበ፣ ወይዘሪት አስተር እና አቶ ከበደ ይባላሉ። አቶ አበበ ወይዘሪት አስተር 3 ልጆች አሏት ይላል። ወይዘሪት አስተር ደግሞ እኔ 3 ሳይሆን 2 ልጆች ነው ያሉኝ ትላለች። አቶ ከበደ ደግሞ ሶስተኛው ግን ወይዘሪት አስተር ምንም ልጅ የላትም ይላል። እዚህ ጋር ማን ነው እውነቱን እየተናገረ ያለው? መልሱን ከነ ሪዝን ውስጥ አንድ ጊዜ ጥያቄ ድጋው እሷ ገብቷል። ኧረ ተይ እሷ ስላፋፈረች ነው። እሺ ወደ ካሜራው ትንሽ ዞር ትይልን። አቶ አበበ ወይዘሪት አስተር 3 ልጆች አሏት ይላል። ወይዘሪት አስተር ደግሞ እኔ 3 ሳይሆን 2 ልጆች ነው ያሉኝ ትላለች። አቶ ከበደ ደግሞ ወይዘሪት አስተር ምንም ልጅ የላትም ይላል። እዚህ ጋር ማን ነው እውነቱን እየተናገረ ያለው? መልሱን ከነ ምክንያቱ ወይዘሮ አስተር መሰለች። ወይዘሮ አስተር ሪዝን ምክንያቱም አቶ ከበደ መጀመሪያ 3 ልጅ ነው ያላት አለ። ከዛ ደግሞ ምንም ልጅ የላትም ስላለ አይገርም። 3ኛ ፐርሰንት ሌላ ሰው ነው ያለው። አስቴር ነው ያልከኝ ግን አስተር 3 ሳይሆን 2 አለኝ አለች። አበበ ከበደና አስቴር ናቸው 3። ስለዚህ ያንቺ መልስ ምንድነው? በምን እንያዝ? በአስቴር። እሺ ያንቺስ? እኔ አላውቅም። መልሱን ከነ ምክንያቱ አስቴር ነች። አስቴር። እሺ ያንቺስ? ከበደ። ድምጻችሁ ከፍ አድርጉ። ከበደ። እሺ ያንቺን ምክንያት? ሜቢ የምትወልደው እሷ ስለሆነች እሷ ስለምትወልድ እናት ስለሆነች። እሺ ያንቺስ? ከበደ ነው ያልሽኝ? አዎ። እሺ መልስ ምክንያት? እሺ ሁለታችሁም አልመለሳችሁ ያለው መልሱን ከነ ምክንያቱ ውስጥ እስኪ የራስሽን ግምት ማለት ነው። እናትየዋ ናት። አይ ቲንክ ነው እናትየዋ። እሺ ምክንያት? እንደ የራሷ ልጆች እናት ስለሆነች ማለት ነው። አልመለስሽውም። ማን ነው እዚህ ጋር እውነቱን እየተናገረ ያለው? መልሱን ከነ ምክንያቱ? አበበ። እሺ ምክንያት? አበበ የአስቴር ልጅ ነው። ማንም ልጁ አይደለም ውስጣቸው። እዛ ውስጥ ማንም ልጃቸው የለም። ጎረቤታሞች ናቸው። ያንቺ ግምት? አበበ ነው። አበበ አይደለም። እሺ ይሄኛውን ኮሜንት ላይ እነሱ ገምቱታል። እዚህ ጋር እውነቱን እየተናገረ ያለው ማን ነው? መልሱን ከነ ምክንያቱ? ከበደ። አበበ የሷ ልጅ ነው እንዴ? አበበ የሷ ልጅ ነው አይደለም? እሺ ከበደ። እሺ ምንድነው ሪዝኑ? ኦፍ ኮርስ በቃ አሁን መልሱ ማለት ነው። ከጥያቄ በፊት ሁሌም አስቀድሜ አንድ ነገር እጠይቃለሁ። ከህይወታችሁ ውስጥ የተማራችሁትን የተረዳችሁትን ጠቅሞኛል የምትሉት የላይፋችሁ ሌሰን ለእናንተ ምንድነው? ለአንቺ ምንድነው? መልካም መሆን፣ ለሰዎች መልካም መሆን። እሺ ለአንቺ? የግላችን የራሳችን የሆነውን ነገር አብዛኛው ሰው እንደየሁኔታው የሚጠቀመው የሚጋራን ነገር ምንድነው? አስተሳሰባችን ነው። አስተሳሰባችን። እሺ አንቺስ? እሷን ሁሌ አላገኛትም። የራሳችን የሆነውን ነገር ሌሎችም የሚጠቀሙት ነገር ምንድን ነው? እኔ እንጃ። ላይክ እንደ ዕቃ ምናምን ነው ወይስ ከራስ ነገር ነው? ዕቃ ካልኩ እሺ አይደል፣ ዕቃ አይደለም ግን እኔም ተደስታችሁ በቃ ዕቃ አይደለም። የራሳችን የሆነ ነገር ሌሎች ሰዎች እንደየሁኔታው የሚጠቀሙት
ግምት እንጃ። መልሰሻል ነው አይደል? ሌላውን ሰው ማለት ነው። እሺ ሊጠቀም የሚችለው ነገር ምንድን ነው? ባሊን ምን ባሊን። እሺ ላንቺስ? ቤተሰቦቼ እህት ወንድም ምናምን ካሉኝ። እሺ አይደለም። እንደየሁኔታው ሰዎች የሚጠቀሙት ምንድን ነው? አይምሮ። እሺ አንቺ? አይምሮ ኩረጃ ገምቺ እስኪ እራስሽን። አላውቀውም። ያንቺም አይደለም መልሱ። ሊጠቀመው የሚችለው ነገር ምንድን ነው? ኦክሲጅን ኦክሲጅን የግላችን ነው አይደለም? ቆይ እሺ የግላችን የሆነ የግላችን የራሳችን የሆነ ነገር ቁሳቁስ ነገር ኦልሬዲ ሂንት ሰጠውሻ። እንደዛ ከሆነ ግን በቃ የራሳችን ነገር ነው። የራሳችን የሆነውን ነገር ሌላ ሰዎችም ይጠቀሙታል። ልክ እንደ ራሳችን እኛ እንደምንጠቀመው እና እንደየሁኔታው ሌላ ሰዎችም ይጠቀሙታል። ያ ነገር ምንድን ነው? ኦኬ። ከህይወትሽ ውስጥ የተማርሽው በጣም የጠቀመሽ ይሄ ነገር አስተምሮኛል ወይም ይሄ ነገር ጠቅሞኛል የምትይው ነገር ምንድን ነው ላንቺ? ህይወት ያስተማረኝ ነው። በቃ የተረዳሽው ነገር ይሄ ነገር ጠቅሞኛል የምትይው ነገር ላንቺ ምንድን ነው? ድምፅሽን ከፍ አድርገሽ ትነግሪኝ። እሺ። ፈጣሪን ማስቀደም፣ እግዚአብሔርን ማመስገን ጠቃሚ ነገር ነው። እሱን ማስቀደም። እሺ፣ በጣም ተንኪው አመሰግናለሁ። 8 ብርቱካኖች ጠረጴዛ ላይ ነበሩ። ከ8 ብርቱካኖች ውስጥ 3ቱን ወሰድሽ። ስንት ይቀርሻል? 8 ናቸው። 8 ነበሩ ጠረጴዛ ላይ። ከዛን ከ8 ውስጥ 3ቱን ወሰድሽ። ስንት ይቀርሻል? 3ቱን ከወሰድሽ ከ8ቱ 3ቱን ከወሰድሽ እሺ፣ ያልቀንሰው እንደዛ እንዳልሆነ ገብቶኛል። 8 ነው የምልህ። አልመለስሽውም። ስንት ብርቱካኖች ይቀሩሻል? ገምቺ። 5 እሺ። አንቺ? 8 እሺ። አይደለም። ስንት ይቀርሻል? 5 ነው። ብርቱካን 8 ብርቱካን ነበሩ። ከ8 ውስጥ 3ቱን ከወሰድሽ ስንት ይቀርሻል? 5። እሺ፣ ድምጻችሁን ከፍ አድርጉልኝ። አልመለሳችሁትም የኛውን ጥያቄ መልሱን። እሺ፣ 8 ብርቱካኖች ጠረጴዛ ላይ ነበሩ። ከ8 ውስጥ 3ቱን ወሰዳችሁት። ኦልሬዲ እንደ የራሳችሁ ይሄን ጥያቄ ወሰዱ። 3ቱን ወሰዳችሁ። ስለዚህ ስንት ብርቱካኖች ይቀሩሻል? 5። እሺ፣ አልመለሳችሁትም ይሄኛውንም። ስንት ይቀርሻል? 3 መልሳችሁታል። ከ10 ኪሎ ድንጋይ እና ከ10 ኪሎ ጥጥ የቱ ነው ከባድ? 10 ኪሎ። ድምጽ ከፍ። 10 ኪሎ ጥጥልኝ። ከ10 ኪሎ ድንጋይ እና ከ10 ኪሎ ጥጥ የቱ ነው ከባድ? 10 ኪሎ ድንጋይ ነው። እኩል ናቸው። ኧረ መልሳ ቢኮዝ ጥያቄ ከ10 ኪሎ ድንጋይ እና ከ10 ኪሎ ጥጥ ነው ያልኩት። ቦዝ አር ዘ ሴም ናቸው ማለት ነው። ከ10 ኪሎ ድንጋይ እና ከ10 ኪሎ ጥጥ የቱ ነው ከባድ? እኩል ነው። ድንጋይ ከ10 ኪሎ ድንጋይ እና ከ10 ኪሎ ጥጥ የቱ ነው ከባድ? እኩል ናቸው። አቶ አበበ 4 ሴት ልጆች አሉት። እያንዳንዱ ልጆቹ አንዳንድ ወንድም አላቸው ሴቶች ማለት ነው። አቶ አበበ እዚህ ጋር ስንት ልጆች አሉት አጠቃላይ? 6 ጥያቄ ክሊር ነው። አቶ አበበ 4 ሴት ልጆች አሉት። እያንዳንዳቸው ደግሞ አንዳንድ ወንድም አላቸው። አጠቃላይ አበበ ስንት ልጆች አሉት? 8 ቢካዝ ሁሉም አንድ ወንድም ለአራቱ ልጆቹ ወንድማቸው። እሺ አበበ 4 ሴት ልጆች አሉት። 4 ነው ያሉት። ኦኬ። ስለዚህ አንድ ወንድም 5 አይተው አበበ
4 ሴት ልጆች አሉት። እያንዳንዳቸው አንዳንድ ወንድም አላቸው። አጠቃላይ የአበበ ልጆች ስንት ናቸው ድምራቸው? 8 እሺ ቃላት ነው። ጀስት የፈጠነ ነው የምትመልሱልኝ። 10 ጊዜ እቆጥራለሁ ነጭ ነጭ ትላላችሁ። ከዛ አስከትዬ የማመጣውን መልስ ወዲያው ትመልሱልኛላችሁ ማለት ነው። ሁለታችሁም እኩል መልሱልኝ። እሺ እቆጥራለሁ። 1 ነጭ 2 ነጭ 3 ነጭ 4 ነጭ 5 ነጭ 6 ነጭ 7 ነጭ 8 ነጭ 9 ነጭ 10 ነጭ ለምትጠጣው ምንድን ነው? ወተት ምን ወተት ለምንድን ነው የምትጠጣው? 8 9 10 ለምትጠጣው ምንድን ነው? ወተት ምን ወተት ለምትጠጣው 8 9 10 ለምትጠጣው ምንድን ነው? ወተት እሷ መልሳለች። እሺ 8 9 10 ለምትጠጣው ምንድን ነው? ወተት 8 9 10 ለምትጠጣው ምንድን ነው? ውሃ